ሰጣቸው። ጽፈት ቢፈለግ ራሳቸው ይጽፉ፣ ወረቀት ቢፈለግ ብራና ይፍቁ፣ ብዕር ቢፈለግ ይቀርጹ፣ ህንፃ ቢፈለግ በላይ መስርተው በታች የሚጨርሱ ጠበኞች ነበሩ። ሰማችሁ? ህንፃ ቢፈለግ በላይ ይጀምራሉ፣ በታች ይጨርሳሉ። ይሄው ቅዱስ ላሊበላን ማየት ነው። መሰረቱ በላይ ጣራው በታች በቃ እንደሰቆ ማንኛውም ህንፃ በታች ተጀምሮ በላይ ያልቃል። ኢትዮጵያውያን ግን በላይ ጀምሮ በታች ይጨርሳሉ። እንደዚህ አይነት ጥበብ ያላቸው ናቸው። ስንቱን ተናግረን ስንቱን እንዲህ አይነት ጥበብ ዓለምን የሚያስደምም ዕውቀትና ችሎታ ፍልስፍናና ምርምር ነበራቸው። በዚህ ራሳቸውን ጠብቀው መኖር ቻሉ። እንዲህ ሆነው ባሉበት ቀኝ እንገዛለን የሚሉ ሲመጡ ደግሞ ያ አንድነታቸው መንግስት ከህዝብ ህዝብ ከካህናት ጋር አንድ ስለሆኑ ካህናቱ ህዝቡን ተነሱ ይላሉ ለሀገራቸው። መንግስት የሰጠን አዋጅ ህዝብ እንዲቀበል ካህናት ያስተምራሉ። ባስተማሩት መሰረት ህዝብ ይሰማል። እውነት ነው ይላል። ካህናቱ ታቦት ተሸክመው መንገድ ይጀምራሉ። አንድነት ናያችሁ። ለዚህ ነው በአፄ ምኒልክ ጊዜ ጣሊያን ሲመጣ ሀገሬ ህዝቤ ሆይ የበደላችሁኝ እናንተ የበደላችሁኝ ነገር የለም፣ የበደልኳችሁ ካላችሁ ይቅር በሉኝ። አሁን ግን ሀገር የሚወር ጠላት መጥቷልና ሁልህም ተነስ፣ እንዲህ አይነት ቦታ እንገናኝ ይሉ ነበረ። እንዳሁን ያለ መጠራሪያ መዶ የለም። ያኔ ታዲያ የፍቅር ጉዞ ስለነበረ አገራቸውን ሃይማኖታችን አንጥልም ነው እኮ ሌላው ቆር ነው። ቅኝ ገዥ ሲመጣ እንደ የቆረስከውን አትጉረስ የጎረስከውን አትወጥ የሚል ጠላት ነው። ሃይማኖትን ተው የሚል ነው። ለጣዖት ስገድ ክርስቶስን ካድ የሚል ነው። ለእንደዚህ አይነት እጅ አንሰጥም ብለው ይኸው አይተናል። ከብሉይ ኪዳን ጀምሮ ብዙ ጠላት አሳልፋለች። በእነዚህ ሁሉ ግን ድል ተቀዳጅታለች። በሐዲስ ኪዳኑ አሁን በቅርቡ አፄ ምኒልክን ብንመለከት እዚህ ጦርነቱ ላይ የሚገርማችሁ ሰማዕቱ ቅዱስ ጊዮርጊስ ሳይቀር ተሳተፈበት። ደስ ብሎት የሚያምር ጦር ነው አለ። ኢትዮጵያውያኑ ሲገጥሙ እኮ ነው ሲገቡ እንዴ የኢትዮጵያውያን ጦር ያምራል። ሰማዕቱ ሳይቀር መሀል ላይ ገባ። ሰማዕቱ ቅዱስ ጊዮርጊስ ለጦርነት ተሰለፈ ከኢትዮጵያውያን ጋር ሆኖ። ምን ነው ሃይማኖት አለ፣ ምን ነው አንድነት አለ። ህዝብና ካህኑ ተወዳድ ይዋደዳል፣ መንግስትና ህዝቡ ይዋሃዳል። ይሄ ውህደት ባለበት ሽንፈት የለም። ለዚህ ነው ህዝቡ ወደ እግዚአብሔር ተመለሰ። ሽማግሌው በየቦታው እንዲያውም በዚያን ጊዜ አንድ ካህን ሽማግሌ ናቸው እኔም ካልመጣሁ ብለው ኧረ የለም አባታችን እርሶ እዚህ ሆነው ይጸልዩ፣ የለም እናንተ እየሄዳችሁ እኔ እንዴት አልቀራ። ይገርም እኮ እንዲህ አይነት። ስለዚህ መነኮሳት በገዳም ጸሎታቸው፣ ካህናት በቤተ መቅደስ፣ አርበኛው ደግሞ ታጥቆ ጦር ሜዳ ሲገባ ሀገራቸውን ለመጠበቅ ችለዋል። ሃይማኖታቸውን መጠበቅ ነው ሀገር መጠበቅ፣ ሌላ እንዳይመስላቸው። ስለዚህ ቤተክርስቲያንን መጠበቅ ነው ሀገር መጠበቅ። ቤተክርስቲያን እንደ ነፍስ፣ ሀገር እንደ ስጋ። ነፍስ የተለየው ስጋ ናት ኢትዮጵያ ቤተክርስቲያን ከሌለች። ይህን ማወቅ አለበት እያንዳንዱ። ነፍስ የተለያት ስጋ ኢትዮጵያ። ምንም ቤተክርስቲያን የሌለችባት ኢትዮጵያ ስጋ። ቤተክርስቲያን የሌለባት በድን ናታ። ሞታለች እኮ ሃይማኖት ወልድ ዋህድ ብላ የማታምን ኢትዮጵያ ከተፈጠረች እሷ በድን ናት። በድን ላይ ትኖራለህ። ሙታለችና ወደዛ ቅበሯት። እንደዛ ከሆነ ቤተክርስቲያን ስላለች ነው ኢትዮጵያ ምንላት። አባቶቻችንም ኢትዮጵያን ከቤተክርስቲያን ሳይለዩ ነፍስና ስጋ አድርገው አዋህደው ተመልክተዋል። ለዛም ነው ስለ ሀገራቸው ታጥቀው ሀገራቸውን የጠበቁ ማለት ነው። ከዛም ሲቀጥል እኛስ ምንድነው ማድረግ ያለብን ከተባለ ያንኑ መመለስ ነው። ለምን ተጠብቃላችሁ? ምኑን መመለስ? አንደኛ ካህናት እንደ ካህን፣ መነኮሳት እንደ መነኮሳት፣ መምህራን እንደ መምህራን